ሰላም ሰላም የተወደዳችሁ የእግዚአብሔር ቤተሰቦች መልካም ፈቃድ ያላችሁ ሁሉ ጌታችን የኢየሱስ ክርስቶስ ጸጋ በረከት ሰላሙ ሁሉ በያላችሁበት ይብዛላችሁ። አባ እስራኤል ጎይቶም እባላለሁ። በካቶሊካዊ ቤተክርስቲያን የአዲስ አበባ ሀገረ ስብከት ካህን ነኝ። እንግዲህ እንዳለፉት ሳምንታት ሁሉ ዛሬ ደግሞ የዐቢይ ጾማችንን ሶስተኛ ሳምንት ሰንበት የሆነውን ሰንበት ዘምኩራብን እሱ ላይ አስተንትኖ እናደርጋለን። የሰንበቱ ሐሳብ ምንድነው? የሰንበቱ ምንባባትስ ምንድናቸው? የሚሉትን ሐሳቦችን እዛ ላይ አስተንትኖ የምናደርግበት ነው። የቃሉ ውበት ይሰኛል ይህ የዩቲዩብ ገጽ። የእግዚአብሔርን የቃል ውበት እንድንመለከት ነው። የሚማርክ ቃል፣ ሕይወት የሚሰጥ ቃል የጌታ የኢየሱስ ክርስቶስ ቃል ብቻ ነው። ሥጋ የለበሰ ቃል የእግዚአብሔር ብቸኛ ልጅ የሆነው የቅድስት ሥላሴ ሁለተኛ አካል ጌታችን ኢየሱስ ክርስቶስ ነው። ቃል እግዚአብሔር ስንል ሰፊ ነው። ምክንያቱም ቃሉ ልጁ ጌታችን ኢየሱስ ክርስቶስ ነውና። ስለዚህ ይሄ ቃል በእኛ ሕይወት ውስጥ ስር እንዲሰድ ቃሉን ማየት እንድንችል ለመንፈሳዊ ሕይወታችን ምን ይጠቅመናል? እንዴት ነው በቃሉ መመላለስ የምንችለው? ቃሉንስ የምንተነትነው የምናስተነትነው እንዴት ነው? የሚሉትን ሐሳቦችን እንግዲህ እንደ ባህር ጥልቅ ከሆነው ሚስጥር የተወሰነችውን እየጨለፍን ለሕይወታችን እንወስዳለን። ልክ ትንቢተ ሕዝቅኤል ምዕራፍ 3 ላይ እንደምናገኘው ነው። ይሄ የቀረበልህን ጥቅል ብላ ይለዋል እና ያንን የቀረበለትን ጥቅል ይበላዋል ለሌሎች ሄዶ ማስተማር እንዲችል ነው። ጥቅል ስንል እንግዲህ ቃሉ የተጻፈበትን ነው እና ያንን የጌታ ቃል የተጻፈበትን ጥቅል በላው ለአፌም ጣፈጠኝ እያለ ይናገራል። ከማር ከወለላ በላይ የሚጣፍጥ ቃሉ። ማር እንግዲህ ጣፋጭ እንደሆነ ሁሉ በምላሳችን ስንቀምሰው ስናቆየው ጣዕሙን የበለጠ እንደምናውቀው ሁሉ ልክ እንደዛ እኛም በሕይወታችን የእግዚአብሔርን ቃል ስናስገባ ሕይወታችንን የሚማርክ የሚጣፍጥ ያደርገዋል። እንደ ቃና ዘገሊላ ውሃውን ወደ ወይን እንደለወጠው ሕይወታችን እየተለወጠ ይሄዳል። ይህንን ጸጋ በረከት የምናገኝበት የሕይወት ቃል ነው። ጴጥሮስ እንዳለ አንተ የሕይወት ቃል አለህና ወደ ማን እንሄዳለን? በዛ ሐሳብ የሰንበት ምንባባቶችን ወስደን በዚህ በዐቢይ ጾም ጊዜ ለሳምንታዊ ስንቃችንን የምንወስድበት ጊዜ ነው። እንግዲህ አሁን የምንጀምረው ሶስተኛው የዐቢይ ጾም ሳምንት ሰንበት ዘምኩራብ ይባላል። እንግዲህ ቃሉን ባጭሩ ለመግለጽ ብዙ ጊዜ ሳንፈጅበት ምኩራብ የሚለው ሐሳብ የአይሁድ ቤተ ጸሎቶችን የሚያሳይ ነው እና በየአካባቢው ጸሎት ይደረግባቸው የነበሩ ቃለ እግዚአብሔር የሚነበብባቸው ስፍራዎችን ምኩራብ እየተባሉ ይጠራሉ። ባጭሩ የአይሁድ ቤተ ክርስቲያን ወይ የአይሁድ ቤተ ጸሎት እንደማለት ነው። ቤተ ክርስቲያን የሚለው ሐሳብ እርግጥ ነው ለክርስቲያኖች ቢሰጥም ስሙ ላይ ራሱ ክርስቲያን የሚል ሐሳብ ስላለው ከክርስትና በኋላ የመጣው እኛም ዛሬ ቅዱሳን ምስጢራትን የምንቀበልበት ቃለ እግዚአብሔርን የምናዳምጥበት በክርስቲያን ህብረት በተጠመቁ ሰዎች ሁሉ የምንሰባሰብበትን ይሄ ግዙፍ የሆነውን አካል ያንን ቤተ ክርስቲያን እያልንም እንጠራዋለን። ቤተ ክርስቲያን የሚለው ሐሳብ ጥልቅ የሆነ ቢሆንም በጥልቀት እሱ ላይ ለመግባት አይደለም እያወራን ያለ ነው። አንድ ስፍራ አንድ የቤተ እምነት የሚከተሉ በተለይ የአይሁድ እምነት የሚከተሉ በብሉይ ኪዳን ውስጥ ያሉ በተለያየ ስፍራ ጸሎታቸውን የሚያደርጉበት ቃለ እግዚአብሔርን የሚያነቡበትን ስፍራ ምኩራብ እያልን እንጠራዋለን። በብሉይ ኪዳን እንግዲህ እንደምናውቀው በንጉሥ ሰለሞን የንጉሥ ዳዊት ልጅ ነው። በእሱ አማካኝነት ታላቅ የሆነ ቤተ መቅደስ እንደሚገነባ እናያለን። ዳዊት ቁጭ ብሎ እያስተነተነ በነበረበት ጊዜ ላይ የራሱን ሕይወት ሲያየው እሱ ይሄንን በመሰለ በተንጣለለ ቤተ መንግስት ውስጥ ስኖር እግዚአብሔር ግን እንዴት በድንኳን ይኖራል ከሚል ሐሳብ ድንኳን የሚለው ሐሳብ እንግዲህ ከግብፅ ምድር ካወጣቸው ጊዜ ጀምሮ ጌታ በዛ በመገናኛ ድንኳን ሆኖ አብሯቸው ይጓዝ ነበር እና ትልቅ ቤት ልሰራለት ይገባል ብሎ ባሰበ ጊዜ እግዚአብሔር ይህንን ቤተ መቅደስ የምትሰራልኝ አንተ አይደለህም ባለው መሰረት በኋላ ልጁ ሰለሞን አስደናቂ የሚባለውን በኢየሩሳሌም ትልቁን ቤተ መቅደስ ይገነባል። ስለዚህ ዋናው ትልቁ ሐሳብ ምንድን ነው? ምኩራብ ስንል አንድ ቤተ ጸሎትን ወይም ቤተ መቅደስም ብለን ልንጠራው እንችላለን። ነገር ግን በግዝፈቱ በኋላ ላይ ያ የኢየሩሳሌም ቤተ መቅደስ ከተገነባ በኋላ አስደናቂ የሆነው
በተለያዩ የታሪክ አጋጣሚዎች 2 ጊዜ ፈርሷል። በተወሰነ መልኩ ከዛሬው ወንጌል ጋር የሚገናኝ ሀሳብ ስላለው ነው ይህንን ማነሳላችሁ። በአሁን ሰዓትም እንደፈረሰ ነው ይሄ ቤተ መቅደስ። በዛሬው ወንጌል እንደምንሰማው 46 ዓመት ሙሉ ፈጅቶ አስደማሚ ሆኖ የሚታይ ቤተ መቅደስ ነበረ ኢየሱስ በነበረበት ጊዜ ላይ እና ስለዛ ቤተ መቅደስ ነው ጌታ ኢየሱስም ዛሬ በወንጌል የሚናገረው። በዛ ቤተ መቅደስ ውስጥ የሚከናወኑ ነገሮችን ጌታ ኢየሱስ ሲያጠራ እንመለከተዋለን። ስለዚህ በዚህ ሀሳብ እንውሰደው። እኛም ቤተክርስቲያን እንላለን። በየተለያዩ ቁምስናዎች የሚገኙ ቤተክርስቲያኖች አሉ። ከዛ ደግሞ በግዝፈታቸው በታሪካቸው ደግሞ ባዚሊካ እያልን የምንጠራቸው አሉ። ባዚሊካ ስንል የግሪኩን ሀሳብ ባሲሊዮስ የሚለውን አንድ መንግስት ወይ ቅጥር ወይ ትልቅ ግንብን የሚያመለክት ነው። በአማርኛችን ፋሲል እያልን የምንመልሰው ነው። ፋሲል የሚለው ስያሜ ባሲሊያ ከሚለው መንግስት ጋር አብሮ የሚመጣ ነው። በአርብ ስቅለት ጊዜ አምንስቲቲ አንቲፋሲሊያሱ እያልን ጸሎትን እናደርጋለን። ጌታ ሆይ በመንግስት አስታውሰን። ይሄ መስቀል ላይ በተሰቀለ ጊዜ በዛ በቀኝ የነበረው ፊያታ የጸለየው ጸሎት ነው። ጌታ ሆይ በመንግስት አስታውሰኝ የሚለውን እኛም በአርብ ስቅለት ስንደግም ያን መንግስት የሚለውን ሀሳብ ለመግለጽ ይሄ ባሲሊያ የሚለውን ሀሳብ ይጠቀማሉ። ይሄ እንግዲህ አጠቃላይ መግቢያ እንዲሆነን ነው። ይህንን ሁሉ ሀሳብ ይዘን ነው። ምክንያቱም ይሄ አውድ የምንለው ወይ ኮንቴክስት የምንለው ነገር ወሳኝ ስለሆነ የበለጠ ቃሉን ለመረዳት ሀሳቡን ለመረዳት ምንድን ነው ቤተክርስቲያንስ በዚህ ሳምንት እንድናስተነትን የምትጋብዘን እና እነዚህ መንባባቶች የመረጠችው ስለምንድን ነው፣ መንፈስ ቅዱስስ ምን ሊናገረን ይፈቅዳል የሚለውን ሀሳብ ለመረዳት እንደተለመደው ሁሉ ልቦናችንን እንድንከፍት መንፈስ ቅዱስን እንድንጋብዝ ያስፈልጋል። የእግዚአብሔርን ሀሳብ በውስጣችን ሆኖ የሚገልጠውን መንፈስ ቅዱስን ጌታ ሆይ ና ልንለው ይገባል። እና የዕለቱ ወንጌል የምንወስደው የ3ኛ ሳምንት የዐቢይ ጾም ሰንበት ዘምኩራብ ከዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ ፍጻሜው ያለውን እስከ ቁጥር 25 ድረስ ያለውን ነው የምንወስደው። ቃሉን ላንብብላችሁና ከዛ በኋላ ደግሞ ወደ ማስተንተኛ ሀሳባችን እንገባለን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደሰበከው ምዕራፍ 2 ከቁጥር 12 ጀምሮ። ከዚህ በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱም ጋር ወደ ቅፍርናሆም ወረደ። በዚያም ለጥቂት ቀን ተቀመጡ። የአይሁድ ፋሲካም ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችን በጎችንና ርግቦችን የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድ ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ በተነ፣ ገበታዎቻቸውንም ገለበጠ። እርግብ ሻጪዎችንም ይህንን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉ አላቸው። ደቀ መዛሙርቱም የቤትህ ቅናት ይበላኛል ተብሎ እንደተጻፈ አሰቡ። ስለዚህ አይሁድ መልሰው ይህንን ስለማድረግ ምን ምልክት ታሳየናለህ አሉት። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ለ46 ዓመት እየተሰራ ነበር፣ አንተስ በ3 ቀን ታነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ እየተናገረ ነበር። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡና መጽሐፍንና ኢየሱስ የተናገረውን ቃል አመኑ። በፋሲካ በዓልም በኢየሩሳሌም ሳሉ ያደረገውን ምልክት ባዩ ጊዜ ብዙ ሰዎች በስሙ አመኑ። ነገር ግን ኢየሱስ በበኩሉ አይተማመንባቸውም ነበር። ስለ ሰው ማንም እንዲመሰክር አያስፈልገውም ነበር፣ በሰው ውስጥ ያለውን እርሱ ያውቅ ነበርና። የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን። ይሄ እንግዲህ አጠቃላይ የወንጌሉ ሀሳብ ነው። ለቤትህ ያለኝ ቅናት እንደ እሳት ይበላኛል፣ ያቃጥለኛል የሚለውን ሀሳብ ጌታችን ኢየሱስ ክርስቶስ ከመዝሙረ ዳዊት ከምዕራፍ 68 ከቁጥር 10 ላይ ነው የሚጠቅሰው። በሰንበት ዘምኩራብም የምናዜመው የምስባክም
ቃል የሚወሰደውም ከዛ ክፍል ስለሆነ ነው። እንግዲህ እዚህ ምንባቡንም የማደርግላችሁና ቃሉንም ምዕራፎቹንም የምወስደው ከካቶሊካዊ ቤተክርስቲያን እትም የኤማውስ መጽሐፍ ቅዱስ ነው የማነብላችሁ ለመከታተል እንዲረዳ። አንዳንድ የቃላትና የቁጥሮች ልዩነት ካሉ ነው ይህንን የምጠቅስላችሁ። ስለዚህ እንግዲህ እንደተለመደው ሁሉ የዚህ የቃሉ ክፍል አውዱን ደግሞ ለመመልከት እንሞክር። እንግዲህ ያለነው አራተኛው ወንጌል የዮሐንስ ወንጌል ምዕራፍ 2 ላይ ነው ያለነው። ምዕራፍ 2 ላይ እንግዲህ እንደምናውቀው ምዕራፉ የሚጀምረው በቃና ዘገሊላ የሰርግ ግብዣ ላይ የጌታ እናት እመቤታችን ቅድስት ድንግል ማርያም ጌታችን ኢየሱስ ከደቀ መዛሙርቱ ጋር ሁሉ ሆኖ በዛ በሰርግ ላይ እንደተገኘና ጌታችን ኢየሱስ ክርስቶስም የምልክቱ ሁሉ መጀመሪያ የሆነውን በቃና ዘገሊላ አደረገ እያለ ይነግረናል። ዮሐንስ በወንጌሉ ተአምር የሚለውን ቃል ብዙ አይጠቀመው። ኢየሱስ ተአምር አደረገ ሳይሆን ምልክት አደረገ እያለ ነው የሚገልጽልን። የሕያው የእግዚአብሔር ልጅ ነውና ዓለምን ለማዳን የመጣ ሰዎችንም ወደ አባታቸው የሚመራ ነውና በወንጌሉ ሁሉ የሚያከናውናቸው የሚሰራቸው ሁሉም ነገር እንዳለ ወደ አንዱ ሕይወት ሰጪ ወደ ሆነው ወደ እግዚአብሔር አባቱ የሚጠቁሙ ናቸው፣ ምልክቶች ናቸው። ስለዚህ ኢየሱስ የአይሁድ ፋሲካን ለማክበር እንግዲህ ቃሉ ግራ እንዳይገባን ፋሲካ ስንል መሻገር እያልን ነው። መሻገር ስንል ምን ማለታችን ነው? ከግብፅ ባርነት ወደ ተስፋይቱ ምድር ቀይ ባህርን ተሻግረው ሄደዋል እና ያ የወጡበትን ሁኔታ ከ10 ታላላቅ ተአምራቶች በኋላ እግዚአብሔር ሕዝቦቹን እንዴት እንዳዳነ የሚዘክሩበትን ታሪክ ነው። እንግዲህ የግብፃውያን የበኩር ልጆች ሞተው መቃው ሁሉ በበግ ደም ተቀብቶ የዳኑበትንና ቸኩለው የወጡበትን ሁኔታ ቀይ ባህርን የተሻገሩበትን ሁኔታ በትልቅ ሁኔታ የሚያከብሩት ነው። መሻገር ብለው ፓስኦቨር እያሉ ወይ ፋሲካ እየተባለ ይከበራል እና ይሄ ያንን በዓል ከግብፅ ከወጡበት ጊዜ ጀምሮ በየዓመቱ የሚያከብሩት በዓል ነው። ይህንንም ለማክበር ጌታ ኢየሱስ ይሄዳል። በ12 ዓመቱ እንግዲህ እንደሄደ ሉቃስ በወንጌሉ ይነግረናል። በመጀመሪያ ላይ በነገራችን ላይ ያን የሚሄዱት የአይሁድ ፋሲካን በዓል ለማክበር ነው። ስለዚህ በየዓመቱ ይጓዝ ነበር የሚለው ምናልባት ታሪካዊ እውነታ እንደሆነ አድርገን ለመረዳትም እንችላለን። ጌታ ኢየሱስ በዚህ አጋጣሚ ቃና ዘገሊላን ካከበረ በኋላ በቃና ዘገሊላ ያደረገው ምንድነው? የፍጥረት ሙላቱን ሁሉ ይፈጽማል። እዛ ላይም በጥልቀት ለመግባት አልፈልግም። ግን ሰርግ የሚለው ጥምረትን የብሉዩን ስርዓት ሁሉ ይለውጠዋል፣ አዲስ ያደርገዋል። ውሃ ይል የነበረውን ነገር ሁሉ ይለውጠዋል ለማለት ነው እና እውነተኛ አምላክ እንደሆነ ነገሮችን ሁሉ ከእንዳዲስ እያስተካከለ የጎደለውን እየሞላ የመጣ እንደሆነ ዮሐንስ ወንጌል ከምዕራፍ 1 ጀምረን ብናነብ ከኦሪት ዘፍጥረት የነበረውን የፍጥረት ታሪክ ሂደትን ሁሉ እያገናኘ ይነግረናል። በዮሐንስ ወንጌል ብቻ ነው የምናገኘው ጌታችን ኢየሱስ ክርስቶስ 3 ጊዜ የአይሁድ ፋሲካን እንዳከበረ እና አገልግሎቱንም ከጀመረ ጊዜ በኋላ ለ3 ዓመት ሙሉ አስተማረ እያለን የምናወራው እነዚህ 3 ፋሲካዎችን በዮሐንስ ወንጌል ውስጥ ስለምናገኝ ነው። እና አንድ ፋሲካ ማለት 1 ዓመትን የሚያሳይ ነው እና በዓመቱ 3 ሲሆን 3 ዓመት አካባቢ ጌታችን ኢየሱስ ክርስቶስ ስብከተ ወንጌልን አድርጓል። ስለዚህ ኢየሱስ ወደዚህ ወደ ቤተ መቅደስ በሚገባበት ጊዜ እንግዲህ የተመለከተው ነገር ልዩ ነው። እንደነ ጆሴፈስ የሚባሉ የታሪክ ጸሐፊዎች እንግዲህ ከሚሊዮን በላይ ሰዎች ለዚህ በዓል ከመላው እስራኤል ሁሉ ተሰባስበው እንደሚመጡ ይነግረናል እና በዛ በአንድ በኢየሩሳሌም ብቻ ስለሆነ መስዋዕት የሚያቀርቡት እና አንዳንዴ ደግሞ ከዳን እና ከቤርሳቤል እንግዲህ ከሰሜን ጫፍ እና ከደቡብ ጫፍ መጥቶ እዛ ለማክበር የሚጓዙት ሁሉ መስዋዕት የሚያቀርቡትን እንስሳዎችን ይዘው መጥተው እዛ ለማክበር በጣም አድካሚና ሰልቺ ስለነበረ የገበያ ስፍራም እዛ ተዘጋጅቶ ከዛ እንስሳቶችን ይገዙ ነበር። መስዋዕት የሚያቀርቡለትን እንደ ኑሮ ደረጃቸው የሚመጥናቸውን ይገዛሉ። ታስታውሱ እንደሆነ ኢየሱስ ማርያም ዮሴፍ ኢየሱስን ለማቅረብ በሄዱ ጊዜ ያቀረቡት እነዛ 2 ዋነሶችን ነው የሚያቀርቡት፣ ርግቦችን ያቀርባሉ። ጌታ ኢየሱስም ታዲያ ወደዚህ በዓል ሲመጣ በርካታ ሰዎች አሉ። ከተለያየ ሀገር ከተለያየ አካባቢ የሚመጡ ሰዎችም ስላሉ ገንዘባቸውን በዛ በሀገሪቷ ገንዘብ በወቅቱ ይገበያዩ በነበረው ሁሉ ገንዘባቸውን ይለውጡ ነበር። ልክ እንደሱ እያደረጉ እንግዲህ የወቅቱ ወይ ባንኮች ወይ ምኖች ጠረጴዛቸውን አዘጋጅተው ገንዘባቸውን ይለውጣሉ። በአንዳንድ ቦታ ለመስዋዕት የሚሆን ነገር ሁሉ ይሸጣል። ለዚህ ነው በመቅደስ በሬዎች፣ በጎች፣ እርግቦች የሚሸጡትን ይመለከታል። ገንዘብ ለዋጮችንም ሁሉ ይመለከታል። ይህን ጊዜ ጌታ ኢየሱስ
ጅራፍ አበጅቶ እነሱን ማጥራት ይጀምራል። ኢየሱስ ቤተ መቅደስን ማጥራት ይጀምራል እንደማለት ነው። እንግዲህ ብሉይ ኪዳን ሁሉ ምልክት ነው። እዚህ ጋር ልብ ብለን ልንመለከት የሚገባው እና በዚህ ሳምንት ከወንጌል አስተንትኗችን ትንሽ ወጣ ብለን ልንመለከተው የሚገባ አንድ የመጽሐፍ ቅዱስ ክፍል አለ። ይሄ ምንድነው? የመጀመሪያው ምንባብ ላይ የምናነበው የሐዋርያው የጳውሎስ መልእክት ነው። የሐዋርያው ጳውሎስ መልእክት ወደ ቆላስይስ ሰዎች ምዕራፍ 2 ከቁጥር 16 ጀምሮ ያለውን ነው በመጀመሪያ ምንባብ ላይ የምናነበው። ምንባቡ በጣም መሰረታዊ ስለሆነና ላስተንትኗችን የበለጠ የወንጌሉን ሐሳብ ለመረዳት ስለሚረዳን እሱን ለማንበብ እወዳለሁ። ወደ ቆላስይስ ሰዎች ምዕራፍ 2 ከቁጥር 16 ጀምሮ እንዲህ ይላል። እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። እነዚህ ወደፊት ለሚመጡት ነገሮች እንደ ጥላ ናቸውና እውነቱ የሚገኘው ግን በክርስቶስ ነው። ራስን ማዋረድና የመላእክትን አምልኮ እየወደደ ባየውም ራእይ ላይ በጽኑ እየተመረኮዘ በስጋዊ አእምሮ በከንቱ እየታበየ ማንም አይፍረድባችሁ። እንዲሁም እግዚአብሔር የሚሰጠው ማደግ የሚያድገውን አካል ሁሉ የሚንከባከበውን በመገጣጠሚያዎቹና በጅማቶቹ አብሮ የሚያስተሳስረውን ራስ በጽኑ ሳይዝ ማንም አያውግዛችሁ። ይህንን መልእክት የሚጽፍላቸው ለቆላስይስ ሰዎች ነው። ቆላስይስ የተመሰገኑ ናቸው፣ ጥሩ ክርስቲያኖች ናቸው። ከእስር ቤት ሆኖ ጳውሎስን ያደንቃቸዋል፣ ያበረታታቸዋል። በዛው በክርስትና ብርታታቸው እንዲቀጥሉ ይነግራቸዋል። ነገር ግን በዛ ቤተክርስቲያን በቆላስይስ ቤተክርስቲያን ውስጥ አንዳንዶች እያለ ሐዋርያው ጳውሎስ ይናገራል። አሉ አንዳንዶች አይፍረዱባችሁ እያለ እንደሚናገር ሁሉ ከንቱ ፍልስፍናን ያነሳሉ። ፍልስፍናቸው ምንድነው? ኢየሱስ በቂ አይደለም የሚል ከንቱ ፍልስፍናን ይናገራሉ። ኢየሱስ አዎ ግን በቂ አይደለም ብለው በፍልስፍና ሐሳብ እነሱን በክርክር ይረቷቸው ነበር። ወይም ደግሞ ያላቸው ነገር ላይ ጸንተው ፈርም ሆነው እንዳይቆዩ ብዙ ነገሮችን እያመጡ ምክንያታዊ በሆኑ ነገሮች በሰው አስተሳሰብና አረዳድ ይነግሯቸው ነበር። ለዚህ ምን ላይ ሲሰጥ ነው ሐዋርያው ጳውሎስ ጸንቶ መቆም ላይ እንደ ሞተ የሆነውን የቀደመውን ነገር በቃ አንዴ ሞታችኋል፣ ስለዚህ ወደዚህ የማወላወል ሐሳብና ወደኋላ የመመለስ ሐሳባችሁን ትታችሁ ረግጣችሁ እንድትቆሙ እያለ ሐዋርያው ጳውሎስ ይነግራቸዋል። የሕግን ነገር ያነሳል። ሕግ የሚለው ሐሳብ እንግዲህ ሕግ የሚለው ወይ ቶራ እያልን የምናወራው እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ፣ እነዚህ ወደፊት ለሚመጡት ነገሮች እንደ ጥላ ናቸውና እውነቱ የሚገኘው ግን በክርስቶስ ነው እያለ ይናገራል። ይህ ምን ማለት ነው? የምንመለከታቸው አካላዊ የሆኑ ነገሮች ሁሉ የምንመለከታቸው ውጫዊ የሆኑ ነገሮች ሁሉ ወደ አንዱ እውነት ወደ ክርስቶስ ይጠቁሙናል እንጂ የእውነቱ ፍጻሜ ወይም የእምነቱ መቆሚያ የመጨረሻው ፌርማታ አይደሉም። የነገሮች ሁሉ ፍጻሜው ኦሜጋ ፖይንቱ እንደማለት ነው። ወይም ሄደን የምንቆምበትና እርካታችን ሙሉ የሚሆነው በአንዱ በክርስቶስ ነው እያለ ይናገራል። ሐዋርያ ጳውሎስ ሕግ አይጠቅምም ብሎ ሲናገር በተለይ እንደ መንጻት ያሉ ሪቹዋል ሎስ የምንላቸው ይሄ ከስተመሪ የሆኑ ልማዳዊ የሆኑ ባህላዊ የሆኑ ነገሮችን ሲያመለክት ነው። ነገር ግን እንደ ማህበረሰቡ አስተሳሰብና ያረዳድ ደረጃ እነዚህ ነገሮች ግን ተግባራዊ ሊሆኑ ይገባል። ሕግ አይጠቅምም ሲል ሕግ በሌላም ስፍራ እንደሚናገር ሞግዚት ሆኖ ያገለግላል። ምክንያቱም ለምን? ሕግ በጌታ በኢየሱስ ክርስቶስ ተሽሯልና እያለ ይናገራል። ስለዚህ እነዚህን አትርሱ ይላል። አትያዝ፣ አትቅመስ፣ አትንካ እያለ ይሄ በኦሪት ዘሌዋውያን ላይ በስፋት የምንመለከተው ነው። ምን መደረግ አለበት፣ ምን መሰራት አለበት፣ እንዴት መሆን አለበት የሚሉ ሀሳቦች እያንዳንዳቸው የተቀመጡ አሉ። በክርስቶስ ላይ እርግጠኛ ልንሆን የምንችለው በራሱ በክርስቶስ ካረፍን ነው። በክርስቶስ ካላረፍን እነዚህ ሁሉ ነገሮች እንዳለ
ምክንያቱም ራሱ ጅማቱ ይሄ መገጣጠሚያውን ሁሉ የሚይዘውና የሚመራው አንዱ ራስ ጌታችን ኢየሱስ ክርስቶስ ስለሆነ መጀመሪያ ከዚህ ራስ ከሆነው ከክርስቶስ ጋር መገናኘታችሁን ልብ በሉ ይላል። አንድ ከሆነው ራስ ከሆነው ከክርስቶስ ጋር ካልተገናኘን የምናደርጋቸው ነገሮች ሁሉ ልክ እንደ ጥላ ናቸው። ጥላ ማለት የእውነታ የአካላችን ፀሐይ ሲያርፍበት ፀሐዩ ያላረፈበት ቦታ የሚፈጥረው ነገር ነው። እውነታ አይደለም። እውነታው አካል ነው፣ ተጨባጭ የሆነው እንደማለት ነው። ያ ጥላ ግን ያለው ጥላ የሚኖረው አካሌ እስካለ ጊዜ ድረስ ነው። አካሌ ከሌለ ያ ጥላ አይኖርም። ስለዚህ ዋናው ያለው ነገርና ያለው እውነታ ክርስቶስን እስከያዝን ጊዜ ድረስ ነው። ምክንያቱም የእውነት ምንጭ አንድ ኢየሱስ ስለሆነ ከእግዚአብሔር ውጭ የፍትህ እና የእውነት ምንጭ የለም። ስለዚህ ምን እያለ ነው ሐዋርያው ጳውሎስ? የምታከናውኑትን የምትሰሩትን ነገር እንደውም ምን ይላል መሰላችሁ? አንድ የሚደንቅ ነገር ይናገራል። በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ እያለ ይናገራል። ምን ማለት ነው? ክርስቶስን ካልያዝን፣ ክርስቶስ ከሌለ ስርዓቶቻችን ሁሉ ዋጋ የላቸውም። ስርዓቶቻችን ሊመነጩ የሚገባው ከአንዱ ከኢየሱስ ነው። ይሄም ብቻ አይደለም። ምን ይላል? ራስን ማዋረድና ይሄ ራስን ማዋረድና የሚለው ሐሳብ ከጾም ጋር የሚገናኝ ነው ቃሉ። ራስን ማዋረድ፣ ትቢያ መልበስ፣ ዝቅ ማለት እንዲሁም የመላእክትን አምልኮ እንኳን እየወደደ እንግዲህ የመላእክት አምልኮ ምን አይነት ነው የሚለውን ለማሰብ እንችላለን። በተለያየ ስፍራ ላይ ትንቢተ ኢሳያስ ምዕራፍ 6ን ብንመለከት ቅዱስ ቅዱስ እያሉ የሚያመልኩ ሱራፌልና ኪሩቤልን ተመልክቷል። እንደ መላእክት አይነት አምልኮ ውዳሴ ልክ እንደዛ እንኳን ቢወድ ራሱን ቢያዋርድ ባየው ራእይም ተመልክቶ ባለ ራእይ ነኝ ብሎ ቢናገርም እነዚህን ሁሉ ነገሮች ቢያደርግ ራስ ከሆነው ክርስቶስ ጋር እሱን በጽኑ ካልያዘ ማንም አያውግዛችሁ ይላል። ጾማችን፣ ጸሎታችን፣ መንፈሳዊ ተጋድሏችን፣ ሁሉም ነገር ሊመነጭ የሚገባው ክርስቶስን ራስ ካደረገ ማንነት ነው። የጾማችንም ግብ፣ የጾማችንም ሐሳብ፣ ተግባራችን፣ ክንውናችን ሁሉ ከአንዱ ከክርስቶስ የመነጨ ሊሆን ይገባል ነው ሐሳቡ። አንድ ምንጭ ያለን፣ የህይወት ምንጭ አንድ ነው። አንድ ሪያሊቲ ነው ያለው፣ ሌላ ነገር የለም። እውነታውን ሊለውጥ የሚችል ፍልስፍና በምድር ላይ የለም። እውነታውን ሊለውጥ የሚችል ስርዓትም ተግባርም ልማድም ትውፊትም የለም። ምክንያቱም የማይለወጥ አንድ እውነታ ክርስቶስ ስለሆነ ነው። ስለዚህ ስንጸልይ፣ ጾማችንን ስናደርግ እንግዲህ ያለንበት የጾም ጊዜ መሆኑን እንግዲህ ልብ በሉ። ይህን ሁሉ ነገር ስናደርግ ከአንዱ ራስ ከሆነው ከክርስቶስ ጋር መጣበቃችሁን ልብ በሉ ይላል። ስለ ጾምን ወይ መንፈሳዊ ተግባራትን ስላደረግን የክርስቶስ ነኝ ማለት አይደለም፣ ወይ የምናገረው ነገር ልክ ነው ማለት አይደለም። በመላእክታዊ አምልኮም የማመልክ ሰው ልሆን ይችላለሁ። ራሴን በማዋረድ የተካንኩ ልሆን ይችላለሁ። ልጾም ይችላለሁ፣ ትቢያ ልለብስ ይችላለሁ፣ ሰው ጋር የማልደርስ ልሆን ይችላለሁ። የመላእክታዊ አምልኮ ሐዋርያው ጳውሎስ ነው የሚለው ያንን ሁሉ ላደርግ ይችላለሁ። አንዱን ክርስቶስን ካልያዝኩ ዋጋ የለውም። ከአንዱ ክርስቶስ ጋር ካልተጣበቅኩኝ ወይም የእግዚአብሔር ፈቃድ ምን እንደሆነ የራሴ ፈቃድ ከእግዚአብሔር ፈቃድ ጋር የተስማማ ካልሆነ ይሄ ሁሉ ነገር ዋጋ የለው። ነገር ግን ቅድሚያ የሚመጣው ከአንዱ ከክርስቶስ ጋር መጣበቅ። ከክርስቶስ ጋር ከተጣበቅኩኝ በኋላ እነዚህ ነገሮች ይወጣሉ። ለዚህ ነው ጾማችንን ስንጀምር ጾም በእግዚአብሔር ጸጋ የሚጾም ጾም ነው።
ያለ እግዚአብሔር ጸጋ የሚጀምር ጾም የለም። በላቲኑ ስርዓት በተለይ ማክሰኞ ቀን፣ ምክንያቱም ሮብ የአመድ ሮብ በምንለው ዕለት ላይ ጾሙ ከመጀመሩ በፊት ማክሰኞ ዕለት ንስሐ የሚገባበት ጊዜ ነው። እንደውም በንስሐ ነው ሊጀመር የሚገባው፣ በቀዳሽ ጸጋን ተቀብለን። ያለ እግዚአብሔር ጸጋ የምናደርገው ጾም ሁሉ ከንቱ ነው። ራሱ አንዱ ክርስቶስን ያልያዘ ነው። ልንጠነቀቅ ይገባል። ምግብ ስላልበላን ብቻ ጾምን ማለት አይደለም። የሚያምር የሚማርክ ነገርን ስላደረግን ብቻ ያ ነገር እግዚአብሔርን ያከብራል ማለት አይደለም። ይህንን ሁሉ ሀሳብ እንያዝና ወደ ወንጌሉ እንመለስ። እንግዲህ ይህ ወንጌል በኋላ በንግግራቸውም እንደምንሰማ 46 ዓመታት ሙሉ ፈጅቷል ይለናል አይደል? ይናገራሉ ፈሪሳውያን። ምክንያቱም ኢየሱስ ምን ብሎ ስለተናገረ ነው? የአባቴን ቤት የንግድ ቤት አታድርጉት አላቸው። በምን ስልጣን ነው ይህን ሁሉ የምትናገረው ብለው ባሉት ጊዜ፣ ወይም ይህንን ነገር ስለማድረግህ ጅራፍ አበጅቶ እየገረፈ ሁሉንም ነገር እየገለባበጠ ስላጠራው ይህንን ነገር በማድረግህ ምን ታሳየናለህ ባሉት ጊዜ የኢየሱስ መልስ ምንድን ነው? ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ አላቸው። 46 ዓመት ነው እየተሰራ የቆየው፣ እንዴት በ3 ቀን ይህን ነገር ታደርጋለህ ይሉታል። ፈሪሳውያን እዚህ ጋር ድጋሚ ይመጣሉ። ፈሪሳውያን ዋና ዓላማቸው ለእግዚአብሔር የተለዩ እንደማለት ነው። እነሱም እግዚአብሔርን ለማስከበር ወይ የእግዚአብሔር ነገር እንዲፈጸም ብለው የሰሩ ናቸው። ሕግ አዋቂ ናቸው። ነገር ግን እግዚአብሔርን ከማፍቀር አልፎ አጉል የሆነ ኦብሴሽን ውስጥ ገብተዋል። ለእግዚአብሔር ጠበቃ የመቆም ወይም እግዚአብሔር የሚወደውን ነገር እኛ እናውቃለን፣ ስለዚህ እንደዚህ ያድርጉና ብለው የእግዚአብሔርን ሀሳብ ሳቱት። እግዚአብሔርን ፊዚካላዊ ውጫዊ በሆነ ተግባር ብቻ ይሄንን ካደረግ ሕጉን ጠብቀሃልና አንተ እግዚአብሔር መንግስት አባል ነህ፣ ድነሃል የሚለው ሀሳብ መጣ። ስህተቱ ያለው እዚህ ጋር ነው። ጳውሎስ እንደሚነግረን ለቆሮንቶስ ሰዎች እንደሚላቸው የእግዚአብሔር ልብ መርምሮ የሚያውቅ ማን ነው እያለ ይናገራል። እግዚአብሔርን ሀሳብ ልናውቅ አንችልም በፍጹም። ስለዚህ ይሄ ቤተ መቅደስ ውብ ሆኖ ሳለ ዋናው ሀሳቡ እግዚአብሔር እንዲመለክበት የተሰራ ሆኖ ሳለ የእግዚአብሔር ምሕረት የሚወርድበት ያ በቅድስተ ቅዱሳን የሰዎቹ ልመና ጸሎታቸው ወደ እግዚአብሔር የሚያርግበት፣ አሁን ቤተክርስቲያን ስንል ቤተ መቅደስ ስንል መለኮትና እኛ ይሄ ዓለም ሰዎች የምንገናኝበት ስፍራ በአንድ መንበረ ታቦት ሰማይ ወደ ምድር በክርስቶስ በኩል ተደርጎ ይገናኛልና ያ መስዋዕት የሚቀርብበት ስፍራና ቦታ ሆኖ ሳለ በሚያቀርቡት የመስዋዕት ብዛት ቤተ መቅደስ ውስጥ እንዲገቡ በተመረጠላቸው ሰዎች በሚለብሱት ልብስ መጠን በቤተ መቅደስ ውስጥ ያለው ሐሳብና እውነታ ተንሻፎ ተመለከተ ኢየሱስ። ያንን ለማስተካከል ጅራፍ አበጀ፣ ጠረጴዛቸውን ገለባበጠ፣ በሬዎቹ ሁሉ እንዲለቀቁ አደረገ፣ የአባቱን ቤት አጸዳ። ይሄ መሰረታዊ ነገር ነው። የቤተ መቅደስ እውነተኛ ትርጉም አንደኛ ግንቡ ውጩ ሳይሆን እውነተኛ ማንነት እውነተኛ ቤተ መቅደስ ራሱ ክርስቶስ መሆኑ ሲመሰክር በ3 ቀን አፍርሱትና አነሳዋለሁ አለ። በወቅቱ ይላል ወንጌላዊ ዮሐንስ ራሱ ሲናገር በወቅቱ እኛም አልገባንም ነበር ይላል አይደል? ከንግግሩ እንደምንረዳው። ምክንያቱም ለምን እርሱ ግን ስለ ሰውነቱ ቤተ መቅደስ እየተናገረ ነበረ። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡና መጽሐፍንና ኢየሱስን የተናገረውን ቃል አመኑ ይላል። ይህ መሰረታዊ ነገር ነው። በወቅቱ እነሱም ደቀ መዛሙርቱ አብረው ከኢየሱስ ጋር እያሉ ምን እንዳሉ አልገባቸው። አፍርሱትና በ3 ቀን እገነባዋለሁ ሲል ፈሪሳውያኖቹ ብቻ ሳይሆን ደቀ መዛሙርቶቹ ራሱ አልተረዱም። የተረዱት መቼ ነው? በኋላ ከትንሣኤ በኋላ ኢየሱስን ተረዱት። ኢየሱስ እያወራ የነበረው ስለ ራሱ ቤተ መቅደስ እውነተኛ የሆነ አብ እግዚአብሔር አባት
እና እኛ ተለያይተን የነበረውን ሁሉ የሚያገናኝ መካከለኛ አማላጃችን እውነተኛ ቤተ መቅደሳችን ክርስቶስ መሆኑን ሲያሳየን ነው። እውነተኛ ሊቀ ካህን። ስለዚህ ይሄ አይደለም እውነታው። እውነታው ለክብረ በዓሉ የምናቀርበው ነገር፣ እውነታው ጾም የምንጾምበት ስታይል፣ አጿጿማችን ያ ሁሉ አይደለም። ቁም ነገሩ እሱ አይደለም። ቁም ነገሩ ክርስቶስን መያዝ ነው። ክርስቶስን ከያዝን በኋላ ነው መንፈስ ቅዱስ ራሱ ነው እንዴት መጾም እንዳለብን ራሱ የሚመራን። ሁለት ነገሮችን እንዳናቀያየር አደራ እያለ ይነግረናል። ጾም ጥሩ ነው፣ አዎ። ግን ምን አይነት ጾም? እግዚአብሔር የሚከብርበት ጾም ግን ሊሆን ይገባል። ይህንን እግዚአብሔር የሚከብርበትን ጾም በንስሐ ተለውጠን ቀዳሽ ጸጋን ተቀብለን የምናደርገው ጾም ሲሆን ጌታ መንፈስ ቅዱስ በውስጣችን የሚሰራውን ስራ ወደኛ ግንዛቤ እየመጣ መንፈስ ቅዱስ እየመራ እንሄዳለን። እኛ አይደለንም እግዚአብሔርን እጁን ይዘን የምንሄደው። እኛ አይደለንም መንገዱን የምናሳየው። እኛ አይደለንም አየኝ እኔ ነኝ ሮጬ የመጨረሰው ጾሜን የመጨረሰው ይህን ነገር የማደርገው የምንለው እኛ አይደለንም። እኛ በክርስቶስ እግር ስር ተደፍተን ጌታ ነው ጅራፉን አበጅቶ ውስጣችን የተከማቸውን ነገር ሁሉ እየገረፈ እንዲያወጣ የሚያስፈልገን። ስለዚህ ቤተ መቅደስ ስንል ሰውነት ማለታችን ነው አይደል? እግዚአብሔር መገኛና ማደሪያ፣ የሰው ልጅ ልብ፣ የማንነታችን ሁሉ ማደሪያ ይሄ ሰውነታችን እንደማለት ነው። በዚህ ሀሳብ ውስጥ ሆነን ዛሬ ሰንበት ዘምኩራብን ሳከብር የተጠመቀ ሁሉ የቤተ ክርስቲያን አባል የቅድስት ሥላሴ ማደሪያ ሆነናልና በጥምቀታችን ጊዜ እሷ የኔ ነች እሱ የኔ ነው የሚል ማህተም የድነታችን ማህተም ታትሞብናልና ሚስጥራት ተራ ምልክቶች አይደሉም። ሚስጥራት ድነትን የሚሰጡ ምልክቶች ናቸው፣ በራሱ በክርስቶስ የተመሰረቱ። ሁለት ነገሮችን ላይ ይህ ምስጢር የምንለው የሚታዩ ነገር በሚታየው ነገር የማይታየውን የእግዚአብሔርን ጸጋ በሚሰጥ ምልክት ራሳችንን እንጠይቅ። እንደ እግዚአብሔር ቤተ መቅደስ እኔ ልብ ውስጥ ዛሬስ ማን ነው የሚተረማመሰው? ማን ነው የሚተረማመሰው? ሞቅ ያለ ሊሆን ይችላል። ኢየሩሳሌም ቤተ መቅደሱ በጣም ትልቅ ነው። ልክ እንደ አንድ ትልቅ ሰፈር ነው። በነገራችን ላይ ትንሽ ነገር እንደዚህ ቤተክርስቲያን ብለን እንደምናስበው ትንሽ ያለ በጣም ትልቅ ነው እና ሰው ይተረማመሳል። ከሚሊዮን በላይ ሰዎች ነው ያሉት። በጣም በብዙ 100,000 በጎች ናቸው መስዋዕት ተደርገው የሚቀርቡት እና በዓሉ ራሱ ለሳምንት የሚከበር ትልቅ በዓል ነው። በዚህ ሁሉ ትርምስ ውስጥ ሞቅ ብሏል፣ ደስ ይላል፣ ህይወት ያለው ይመስላል። ሰው ሁሉ እግዚአብሔርን የሚያመልክ እግዚአብሔርን የሚያከብር ለበዓሉ ትርጉም ተጨንቆ የመጣ ይመስላል። እውነታው ግን በዛ ቦታ ኢየሱስ የለበትም። እውነታው ግን በዛ ቦታ እግዚአብሔር አልከበረበትም። ጌታ መንፈስ ቅዱስ የለበትም። ወከባው ነው ድምቀቱ። ጥላው በዛ። ለጥላው ክብር ተሰጠ። ቅድም ሐዋርያው ጳውሎስ እንዳለናል እንደ ጥላ ኃላፊ ነው ይላል። ዋናው አካሉ ነው ይላል። እውነተኛው ነው ደግሞ ክርስቶስ ነው ይላል። አንድ ቤት ገብተን ለጥላችን ወንበር እንደመስጠት እንደማለት ነው። አካሉ ካልተቀመጠ ጥላው ሊቀመጥ አይችልም። ስለዚህ ገባና ጅራፍ አበጅቶ ሁሉንም አጸዳቸው። በሬዎችን፣ በጎችን፣ እርግቦችን የሚሸጡትን ገንዘብ ለዋጮችን የገመድ ጅራፍ አበጅቶ ሁሉንም በጎቹንም በሬዎቹንም ከመቅደስ አወጣቸው። መቅደሱን የሚያጠራ ጌታ ኢየሱስ ራሱ ነው። እኛ የመንፈስ ቅዱስ ማደሪያ ቤተ መቅደሶች ነን። ሐዋርያው ጳውሎስ ይለናል። ዛሬ መቅደሳችሁ ውስጥ የሚተራመሰው ማን ነው? ይህንን ራሳችን እንድንጠይቀው እንጋበዛለን። ያ የሚተራመሰውን የሚያስወጣልን ራሱ የጌታ ኢየሱስ መንፈስ ነው። እኛ ሞክረን ይሆናል እኮ ወይ አባብሎ ተሸውደናል፣ ወይም እኛ በምናስበው ካልኩሌሽን ራሳችንን ለማሸነፍ ሞክረናል። እረፍት አድርጉ።
ለጌታ ስጡት። ቅናቱን ተመልከቱ። ኢየሱስ ቅናቱን ተመልከቱ። ሰው ላይ ያደረገው ግፍ የለም። ጌታ ኢየሱስ በስልጣን ነው ሁሉን ነገር የሚያደርገው። አባቱን ቤት ስለ ቁጣ መቆጣት ይገባል ምናምን ሲባል ኢየሱስን እኮ ጅራፍ አብጅቶ ገርፏል እየተባለ ይወራል። ብዙ እሱ ላይ መሄድ እንኳን አልፈልግም። የትምህርቱን ቁም ነገርና ሀሳብ ልንመለከት ይገባል። እኛን ከኢየሱስ ውጪ ሌላ ነገር ከተቆጣጠረን የተፈጠርንበትን ዓላማ እንስታለን፣ ሰላም አይኖረንም። ከኛ ውጪ ሌላ ነገር ከተቆጣጠረን በህይወት ያለን ይመስለናል፣ በጊዜ ሂደት እየሞትን እንሄዳለን። ለዚህ ነው ሐዋርያው ጳውሎስ አንዴ ኢየሱስን ራስ አድርጋችሁ ከያዛችሁ ይላቸዋል ለቆላስይስ ሰዎች አይደል? አንዴ ኢየሱስን ራስ አድርጋችሁ ከያዛችሁ ካከበራችሁት ወደኋላ አትመለሱ። ሰው ከህይወት እንዴት እያዘገመ ወደ መሞት ይመርጣል? ልባችን ከተጨናነቀ እንደ ገበያው ስፍራ ወከባ ከበዛ እውነተኛ የሆነው ኢየሱስ እንዳያመልጠን። አሁንም የምንጾመው በእግዚአብሔር ጸጋ በመነሳሳት ነው። የጾማችን ትርጉም ደግሞ አንዱ ኢየሱስን ማግኘት እንድንችል ነው። ሌላ ዓላማ፣ ሌላ ሀሳብ የለንም። ኢየሱስ ደግሞ ሁሉን የሚያውቅ አምላክ ስለሆነ፣ የእውነት ምንጭ የሆነ አምላክ ስለሆነ ልባችን በመንፈሱ ያጠራልናል። የሚያጠራን ራሱ ነው። የሚመራን ራሱ ነው። እንፍቀድለት። ስለዚህ በዚህ ሀሳብ ይሄንን ሳምንት እንድናስተነትን ጋብዛችኋለሁ። ሰንበት ዘምኩራብ ጥሩ የማስተንተኛ ጊዜ ነው። የዐቢይ ጾም 3ኛ ሳምንታችን ላይ ነው የምንገኘው። መንፈስ ቅዱስን እንጋብዘው። በንስሐ እናዘውትር። ንስሐን እንደሚባለው ነው። ንስሐ በዓመት አንድ ጊዜ የሚያደርግ ሰው በቃ ቀስ እያለ እያዘገመ ወደ እግዚአብሔር የሚሄድ ነው ይባላል። ጉዞውን ወደ እግዚአብሔር በእርምጃ የጀመረ ይባላል። ቢያንስ በየወሩ የሚገባ ትንሽ መሮጥ የጀመረ፣ በየሳምንቱ የሚገባማ መብረር የጀመረ ነው ይባላል። ንስሐ የተሰራው ለእኛ ነው። ለምን? ሚስጥረ ንስሐ ቀዳሽ የሆነውን ጸጋ ይሰጠናል። መቅደሳችንን ያጸደዋል። ጌታ መንፈስ ቅዱስን በሙላት የምንጋብዝበት ነው እና ያ ቀዳሽ የሆነ ጸጋ ያስፈልገናል ለመውጣት ከኃጢአት ስራት። ጅራፉ እሱ ነው። ቀዳሽ የሆነ የእግዚአብሔር ጸጋ የሚቀድሰን ማለት ነው። ይሄ የሚቀድሰው ጸጋ ያሰራናል፣ ያበረታናል፣ ፈቃዳችንን ጠንካራ ያደርገዋል። አንፈልግም እምቢ ብለን ኃጢአትን እንድንጠየፍ፣ ሰይጣንን እንድንጋፈጥ ያግዘናል። ንስሐ ትልቅ መሳሪያችን ነው። በዛ ነው ያንን የእግዚአብሔርን ጸጋ የምናየው። ከዓይናችን በኋላ እንደ ቅርፊት ያለ ነገር ልቦናችን የሚከፈተው፣ ነገሮችን ማስተዋል የምንችለው በዛ ነው። ስለዚህ እንግዲህ ጌታ ሆይ አንተ እንድትከብርብኝ ይፈልጋለሁ፣ መቅደስህ እንድታረገኝ ይፈልጋለሁ። ጌታ መንፈስ ቅዱስ ሆይ ደግሞ አንጻኝ ብለን ልንጸልይ ይገባል። እግዚአብሔር አምላክ የሰማነውን ሁሉ ይባርክልን፣ ሳምንታችንን ይባርክልን፣ ጾማችንን ይባርክልን። በእውነት የምንለወጥበትና ኢየሱስን የምናገኝበት ጾም ያድርግልን። በእኛ አቅም በእኛ ጉልበት አይደለም ጌታዊን ጉዞ የጀመርነው፣ በአንተ ጸጋ ነው። በአንተ ጸጋ ደግሞ እንድታስፈጽመን፣ የትንሣኤ ክብር ተካፋዮች እንድታደርገን፣ በብርሃንህ እንድትለውጠን ደግሞ እንለምንሃለን። ሀገራችንን እግዚአብሔር አምላክ ሰላም እንዲያደርግልን፣ ዓለማችንን ሰላም እንዲያደርግልን፣ ለመሪዎች ጥበብ እንዲሰጥልን፣ በጸሎት እንድናስታውሳቸው ለጠየቁን ሁሉ ለእህት ለወንድሞቻችንም ልንጸልይ ይገባል። እግዚአብሔር አምላክ ሳምንታችንን፣ ጾማችንን፣ ዐቢይ ጾማችንን ሁሉ ይባርክልን። እግዚአብሔር አምላክ አብዝቶ ይባርካችሁ። የተባረከ የተቀደሰ ሳምንት ለሁላችንም ያድርግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።